ድሆችና ምስኪኖችም ውሃ ይሻሉ አያገኙም፣ ምላሳቸውም በጥማት ይደርቃል። እኔ እግዚአብሔር እሰማቸዋለሁ። ትንቢተ ኢሳይያስ ምዕራፍ 41 ቁጥር 17። በሥጋዊ ዓለም ውስጥ በአንድ አገር ወይም በአንድ አካባቢ ላይ ሊደርስ ስለሚችለው ድርቅ እንዲሁም በድርቅ ምክንያት ብዙዎች ሕይወታቸውን እንደሚያጡ ከሞት ያመለጡና ለመንቀሳቀስ ጉልበት ያላቸው ደግሞ ቁጭ ብለው ሞትን ከመጠበቅ ምግብና ውሃ ፍለጋ ከሚኖሩበት አካባቢ ወጥተው ከማያውቁት አገር ወይም አካባቢ እንደሚሰደዱ እናውቃለን። ድርቅ ከጥንት ጀምሮ የሰዎች ልጆች መጥፊያ ከሆኑት ምክንያቶች መካከል አንደኛው እንደሆነ የታወቀ ነው። ሕይወት ያላቸው ፍጥረታት ሁሉ ለመኖር ምግብ ያስፈልጋቸዋል። ለተወሰነ ጊዜ እንጂ ሁልጊዜ ያለ ምግብ በሕይወት መቆየት አይችሉም። ምግብ ካላገኙ ይሞታሉ። ቀደም ሲል እንደገለጽነው ለምሳሌ ትላትሎች 1200 ቀናት ያለ ምግብ መቆየት ይችላሉ። አሳ 1000 ቀን፣ ኤሊ 500 ቀን፣ ውሻ 20 ቀን መቆየት የሚችሉ ሲሆኑ ሰው ግን ያለ ውሃ 12 ቀን ውሃ እየጠጣ ምግብ ሳይበላ ግን 2 ወር ብቻ መቆየት እንደሚችል አዋቂዎች ይናገራሉ። በመንፈሳዊ ድርቀት ውስጥ ያለ ክርስቲያን ለእድገቱ አስፈላጊ የሆኑትን ነገሮች ሳያገኝ በሕይወት ምን ያህል ጊዜ መቆየት ይችላል ብለን መጠየቃችን አይቀርም። የዓለም ታሪክን ስንመረምር በተለያየ ጊዜ በተለያዩ አገሮች ውስጥ የደረሰው ድርቅ የብዙ ሚሊዮን ሰዎችን ሕይወት እንዳጠፋ እንረዳለን። ምድሪቱ በፀሐይ ስትቃጠል ጊዜውን ጠብቆ የሚዘንበው ዝናብ መስነቡን ሲያቆም መሬት ውሃ አጥታ ስትደርቅ ፍሬ ማፍራቷን ታቆማለች። ያኔም በምድሪቱ ላይ ያሉት ሕዝቦች የሚበሉት በማጣት ምክንያት ብዙዎቹ ሕይወታቸውን ሲያጡ፣ ብዙዎቹ ደግሞ ረሃብን ለማምለጥ ከሚወዱት ሀገራቸው ወጥተው በስደት ይኖራሉ። ቀደም ሲል በሀገራችን ላይ በደረሰው ድርቅ ምክንያት በብዙ 100 ሺህ የሚቆጠሩ ሰዎች ሕይወታቸውን እንዳጡ፣ ብዙዎች ከሀገራቸውና ከቀያቸው እንደተሰደዱ እናስታውሳለን። በታሪክ መጽሐፍ እንደተመዘገበው ረጅም የድርቅ ዘመን ካሳለፉት አገሮች መካከል አንደኛዋ በደቡብ አሜሪካ ውስጥ የምትገኝ ቺሊ እየተባለች የምትጠራዋ አገር ናት። በዚህች አገር ላይ የደረሰው ድርቅ 400 ዓመት የቆየ መሆኑን ታሪክ ይመሰክራል። በምዕራብ አውሮፓ በ1976 ዓመተ ምህረት እንደ አውሮፓ አቆጣጠር የድርቅ ዓመት በመባል ይታወቃል። በዚህ ዓመተ ምህረት በምዕራብ አውሮፓ ድርቅ አይሎ የታየበት ዘመን በመሆኑ ነው። ጀርመን በድርቅ ምክንያት የ2 ቢሊዮን ዶላር ኪሳራ ደርሶባታል። እንዲሁም 2/3 የፈረንሳይ ምድር በድርቅ በመመታቱ በደረሰው ከፍተኛ ጥፋት ምክንያት በወቅቱ የነበረው የፈረንሳይ ፕሬዝዳንት ታላቅ የአገር እልቂት በማለት ሁኔታውን ገልጾታል። ከላይ የገለጽነው ሁኔታ ለትምህርታችን መንደርደሪያ እንዲሆነን እንጂ የዚህ ትምህርት ዋናው ዓላማ ስለ ሥጋዊ ድርቀት ለማውራት ሳይሆን በክርስቲያኖች ላይ ስለሚደርሰው መንፈሳዊ ድርቀት ለማሳየት ነው። ሁላችንም አልፎ አልፎ በመንፈሳዊ ድርቀት ውስጥ የምናልፍበት ጊዜ አለ። ይኸውም ለመንፈሳዊ ነገር ያለን ፍላጎት የሚቀንስበት፣ ጣፋጭ የሆነውን የእግዚአብሔርን ቃል ለማንበብና ገና መጽሐፉን ስንከፍት ውስጣችንን እምቢ የሚለን፣ ጥቂት ስናነብ እንቅልፍ የሚለን እና የሚሰለችን ጊዜ አለ። ቃሉን ብናነበውም ሕይወታችንን የማይነካ ፍጹም ደረቅ የሚሆንብን የእግዚአብሔርን ታላቅ ፍቅር የሚያሳየን በመሆኑ ፈንታ የታሪክ ወይም የተረት መጽሐፍ መስሎ የሚሰማን ጊዜ አለ። እንዲሁም የጌታን ፊት የምናይበት፣ ሸክማችንና ጭንቀታችንን ሁሉ በፊቱ የምናፈስበት፣ ያቺ ጣፋጭ የነበረችው የጸሎት ሰዓታችን ባላወቅነው ምክንያት ተለውጣ ወደ ጸሎት ለመሄድ ስናስብ ሸክም የሚሆንብን ሕሊናችን እንዳይጮህብን በማለት ብቻ ራሳችንን አስገድደን ብንጸልይም እንኳ ጸሎታችን ፍጹም ደረቅ እንዲሁም የሃይማኖት ስርዓት ብቻ የሚሆንብን
ጸሎታችን ያዳምጣል ብለን የምናስበው እግዚአብሔር ከኛ በጣም የራቀ ወይም የሸሸ ጩኸታችን ሰሚ የሌለው መስሎ የሚሰማን ጊዜ አለ። እንዲሁም ወደ እግዚአብሔር ቤት ደስ ብሎን በመሄድ ፈንታ ስርዓት ለመፈጸም ብቻ ተገደን የምንሄድ መስሎ የሚሰማን ጊዜ አለ። ከልባችን ለማምለክ ፈልገን ውስጣችን ደረቅ የሚሆንብን ሰባኪው የሚሰብከው ስብከት ወደ ውስጣችን በመግባት ፈንታ እየነጠረ የሚመለስ መስሎ የሚሰማን ጊዜ አለ። ያለንበትን መንፈሳዊ ድርቀት ክርስቲያኖች ሁሉ የሚያውቁብን እየመሰለን ከቅዱሳን ጋር የተቀራረበ ህብረት ወይም አንድነት በማድረግ ፈንታ ራሳችንን ለመደበቅ ከክርስቲያኖች ሁሉ ሸሽተን ለብቻችን ለመኖር የሚቃጣን ጊዜ አለ። ከላይ የገለጽኩት ሁኔታ በመንፈሳዊ ድርቀት ውስጥ መሆናችንን በግልጽ ያሳያል። ቀደም ሲል እንደተረዳነው ሁለት አይነት ድርቅ አለ። ይኸውም አንደኛው ስጋዊ ሲሆን ሁለተኛው መንፈሳዊ ድርቅ ነው። ሁለቱም አደገኞች ናቸው። ይሁን እንጂ ምድራዊው ድርቅ የሚያስከትለው ጉዳት ጊዜያዊ ብቻ ነው። ሁለተኛው አይነት ድርቅ ግን በብዙዎች ክርስቲያኖች ሕይወት ላይ ሊደርስ የሚችለው መንፈሳዊ ድርቅ ግን የሚያደርሰው ጥፋት ጊዜያዊ ሳይሆን ዘላለማዊ ነው። ይኸውም ነፍስን ከአምላኳና ከፈጠራት ጌታ ለይቶ ለዘላለም ሲኦል የሚጥል መሆኑ ነው። ይህን መንፈሳዊ የሆነውን ድርቅ እንደ ምድራዊው ድርቅ የሚለካ ምን ያህል ነፍሳት በየዓመቱ በመንፈሳዊ ድርቅ ምክንያት መንፈሳዊ ሕይወታቸውን እንደሚያጡ የሚመዘግብ ሰው ወይም ድርጅት ቢኖር ሁኔታው ምን ያህል አሳሳቢ እንደሆነ መረዳት በቻልን ነበር። ወገኖቼ፣ መንፈሳዊ ድርቀትን የበለጠ አደገኛና አሳሳቢ የሚያደርገው ድርቀቱ ሲደርስ በሰው ዓይን በግልጽ የሚታይ ባለመሆኑ ነው። ምድራዊ የሆነው ድርቅ ግን የሚያደርሰው እልቂት በግልጽ ስለሚታይ በድርቅ ያልተነኩ ሌሎች አገሮች በአስቸኳይ የእርዳታ እጃቸውን እንዲሰነዝሩ ያደርጋቸዋል። በመንፈሳዊ ድርቀት የተመታው ሰው ግን ራሱን ገላልጦ ካላሳየ ያለበትን ሁኔታ ለመግለጽ ፈቃደኛ ካልሆነ ምንም አይነት እርዳታ ሳያገኝ ቀስ በቀስ ዘላለማዊ ሞት የሚሞት መሆኑ የታወቀ ነው። ዛሬ በመንፈሳዊ ድርቀት ውስጥ ያሉ ብዙ ክርስቲያኖች ቤተ ክርስቲያን እየሄዱ እያመለኩ አስራታቸውን እየሰጡ አንዳንዶቹም በልዩ ልዩ አገልግሎት ውስጥ ገብተው እያገለገሉ ቀስ በቀስ በመንፈሳዊ ሕይወታቸው የሚሞቱ ክርስቲያኖች ጥቂቶች አይደሉም። የእግዚአብሔር ቃል ፍርድ ከእግዚአብሔር ቤት ይጀምራል ሲል ከላይ የገለጽናቸው በእግዚአብሔር ቤት ውስጥ እየተመላለሱ በመንፈሳዊ ድርቀት ምክንያት ራሳቸውን ለፍርድ የሚያዘጋጁትን ማለቱ ነው። ወገኖቼ፣ መንፈሳዊ ድርቀት ውስጥ ስንሆን ወዲያው ባንሞትም ለማደግ የሚያስችለንን ነገር ባለማግኘታችን ምክንያት እድገታችን በነበረበት ይቆማል። ጌታን ከተቀበልኩ 30-40 ዓመት ሆኖኛል እንበል እንጂ አንዳንዶቻችን ማደግ ያቆምነው ወደ ጌታ በመጣን በ5ኛው ዓመት ላይ ይሆናል። በቤተ ክርስቲያን ውስጥ 20-30 ወይም 40 ዓመት እንኖር እንጂ አንዳንዶቻችን የ5 ዓመት ሕፃናት ነን። ጳውሎስ ለራሱ መንፈሳዊ እድገት ሲናገር ሕፃን በነበርሁ ጊዜ እንደ ሕፃን እናገር ነበር፣ እንደ ሕፃን አስብ ነበር፣ እንደ ሕፃን እመራመር ነበር። ሙሉ ሰው በሆንሁ ጊዜ ግን የሕፃንነቴን ጠባይ ተውሁ ይላል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 8። አንዳንዶቻችን እንደሚገባው ባለማደጋችን ምክንያት እንደ ሕፃን የምናስብ፣ እንደ ሕፃን የምንመራመር፣ እንደ ሕፃን የምንናገራለን። ሐዋርያ ጳውሎስ በቆሮንቶስ ቤተ ክርስቲያን ውስጥ በክርስትና ሕይወታቸው ማደግ ያቃታቸውን አሁንም ሀሁ አሁንም ዳዴ የሚሉትን ክርስቲያኖች ሲናገር ሥጋውያንና በክርስቶስ ገና ያልጠነከራችሁ ሕፃናት እንደመሆናችሁ መጠን እንጂ መንፈሳውያን እንደመሆናችሁ መጠን ላስተምራችሁ አልቻልሁም። ጠንካራ ምግብ መብላት የማትችሉ ስለሆናችሁ እኔ የመገብኳችሁ ወተት ነው እንጂ ጠንካራ ምግብ አይደለም። አሁንም ቢሆን ጠንካራ ምግብ መመገብ ገና የማትችሉ ናችሁ ይላቸዋል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 1 እና 2። ወገኖቼ፣
በመንፈሳዊ ድርቀት ውስጥ ስንሆን በቀላሉ ተስፋ እንቆርጣለን። ውስጣችን ያለ ወትሮ ይጨነቃል። ያለ ምክንያት ልባችን በፍርሃት ይሞላል። በምድራዊ ኑሯችን የምንፈልገውን ሁሉ ያገኘንም እንኳ ብንሆን ፍጹም ባዶነት ይሰማናል። በአጠቃላይ መንፈሳዊ ምድረ በዳ ውስጥ የገባን መስሎ ይሰማናል። ስለ መንፈሳዊ ሕይወታችን በጣም የምናስብ ክርስቲያኖች ከሆንን እንዲህ አይነቱን ስሜት በቀላሉ ችላ ብለን ልናልፈው አንፈልግም። ምን ነካኝ፣ ምን ሆንኩ ብለን እንጠይቃለን። ሁኔታችን ሊገባውና ሊረዳን ወደሚችለው ሰው ዘንድ በአስቸኳይ እርዳታ ፍለጋ እንሄዳለን። ዓይናችን በእንባ ልባችን በፍርሃት ተሞልቶ ሕይወት የደረቀብኝ ምን ላደርግ ብለን እንጠይቃለን። በአሁኑ ጊዜ ከላይ በገለጽኩት ሁኔታ ውስጥ የሌላችሁ ይሄ መልእክት እኔን አይመለከተኝም፣ በአሁኑ ጊዜ ፍልቅልቅ ባለ መንፈሳዊ ሕይወት ውስጥ ነኝ ያለሁት ብላችሁ ችላ እንዳትሉት። ዛሬ ተራራ ላይ ያለን ቢመስለን ነገ ሸለቆ ውስጥ የመግባት ዝንባሌ ስላለን ስለ ነገው ብላችሁ መልእክቱን በጥሞና ተከታተሉት። ለመሆኑ በዚህ አይነት ስሜት ውስጥ የምናልፍ እኛ ብቻ እንሆን ወይስ ሌሎችም በዚህ አይነት ልምምድ ውስጥ ያልፋሉ? በዚህ አይነት ሕይወት ውስጥ ስናልፍ ልንጠይቀው የሚገባ ጥሩ ጥያቄ ቢኖር ከመንፈሳዊ ድርቀት ውስጥ ለመውጣት ምን ማድረግ አለብኝ? ከመንፈሳዊ ድርቀት ውስጥ ያስገባኝ ምን ይሆን የሚለው ጥያቄ ነው። እግዚአብሔር እንደ ልቤ የሆነውን ዳዊትን አገኘሁ ያለለት ዳዊት የእግዚአብሔር መገኘት የራቀው እግዚአብሔር የሸሸው መስሎ የተሰማው ጊዜ እንደነበረ መጽሐፍ ቅዱስ ውስጥ እናነባለን። እግዚአብሔር ሆይ እስከ መቼ ትረሳኛለህ? የምትረሳኝ ስለ ዘላለም ነውን? እስከ መቼ እስከ እኔ ትሰወራለህ? ችግርህን ታግሼ የምኖረው እስከ መቼ ነው? ቀንና ሌሊት ልቤ ባሕዘን የሚጨንቀው እስከ መቼ ነው ብሎ እግዚአብሔርን ሲጠይቅ እንሰማዋለን። መዝሙረ ዳዊት ምዕራፍ 13 ቁጥር 1 እና 2። ዳዊትን የምናደንቀው ሕይወቱ ሲደርቅበት መረዳት የሚችል ሰው በመሆኑ ብቻ ሳይሆን ደረቅ በሆነበትም ጊዜ እንኳን በእግዚአብሔር ላይ ሙሉ በሙሉ የሚታመን ሰው በመሆኑ ነው። እኔ በማያቋርጠው ፍቅርህ እተማመናለሁ፣ ስለምታድነኝም እደሰታለሁ። እግዚአብሔር ሆይ ረድተኸኛልና እዘምራለሁ ይላል መዝሙረ ዳዊት ምዕራፍ 13 ቁጥር 5 እና 6። መንፈሳዊ ድርቀታችን ምክንያት የቤተ ክርስቲያን መጋቢ የሚያሳድገኝን መንፈሳዊ መና ስለማይሰጠኝ ነው። ቤተ ክርስቲያናችን ውስጥ ምንም አይነት የመንፈስ ቅዱስ እንቅስቃሴ ስለማይታይ ነው። አምልኮታችን በስርዓት የተሞላ እንጂ ሕይወት የሌለበት ስለሆነ ነው ብለን በሌሎች ከማመካኘትና ከመፍረድ ይልቅ ችግሩ ያለው በእኔ ሕይወት ውስጥ ይሆን ብለን ራሳችንን መመርመር የበለጠ ይጠቅመናል። መንፈሳዊ ድርቀት ውስጥ ሊከቱን የሚችሉ ብዙ ነገሮች እንዳሉ የታወቀ ነው። ቅድሚያ ሰጥተን በዚህኛው የትምህርት ክፍላችን ውስጥ የብዙዎቻችን ድካም የሆኑትን ይኸውም አንደኛ በግልጽ ያልተናዘዝንበት ኃጢአት፣ ሁለተኛ ቅድስናን በራሳችን ጥረት ለማግኘት የምናደርገው ሙከራ ምን ያህል መንፈሳዊ ድርቀት በመንፈሳዊ ሕይወታችን ላይ ሊያደርስ እንደሚችል ለማየት እንሞክራለን። መንፈሳዊ ድርቀት ሲሰማን አንዳንዶቻችን ብዙ መጸለይ አለብኝ፣ ብዙ መጾም አለብኝ፣ የምሰጠውን አስራት ከፍ ማድረግ አለብኝ ወይም ካሁን የበለጠ ማገልገል አለብኝ በማለት ራሳችንን ለመለወጥና ለማስተካከል ከፍተኛ ጥረት እናደርጋለን። የሚያሳዝነው ማድረግ አለብን የምንላቸው ነገሮች ሁሉ ብናደርግም ከመንፈሳዊ ድርቀት ውስጥ መውጣት የማንችል መሆናችን ነው። ከላይ የገለጽናቸው ነገሮችን ለማድረግ ወይም ለማስተካከል መሞከር መልካም ቢሆኑም መቅደም ያለበትን ባለማስቀደማችን የምንጠብቀውን አይነት ለውጥ በሕይወታችን አናይም። መጀመሪያ ራሳችንን መጠየቅ ያለብን ጥያቄ ቢኖር በጌታ ፊት ያልተናዘዝኩት ሌሎች የማያውቁት እኔና እግዚአብሔር ብቻ የምናውቀው ኃጢአት በልቤ ውስጥ ይኖር ይሆን የሚል መሆን አለበት። ወገኖቼ የተደበቀ ኃጢአት መንፈሳዊ ሕይወታችንን የሚጎዳውን ያህል ሌላ ኃይል አይጎዳውም። ኃጢአት ልባችንን ደንዳናና ደረቅ ሊያደርገው ይችላል።
ልባችን በኃጢአት ሲደነድን ሰይፍ የሆነው የእግዚአብሔር ቃል ነጥሮ ይመለሳል እንጂ ውስጣችን ዘልቆ አይገባም። ለዚህ ነው ብዙዎች ቤተ ክርስቲያን እየተመላለሱ በሕይወታቸው ምንም አይነት እድገትም ሆነ ለውጥ የማይታይባቸው። ዳዊት በሕይወቱ ሁሉ ነገር ዝም ሲልበት እግዚአብሔር የረሳውና የተወው ሲመስለው የግል ልቡን ይመረምር ነበር። ኃጢአቱን ማየት ሲያቅተው በእኔ በኩል ሁሉም መልካም ነው በማለት እጁን አጣምሮ በመቀመጥ ፈንታ አምላኬ ሆይ መርምረኝ፣ ልቦናዬንም እወቅ፣ ፈትነኝ፣ ሐሳቤንም እወቅ፣ በእኔ ውስጥ በደል እንዳለ ተመልከት፣ በዘላለማዊው መንገድ ምራኝ እያለ ከልቡ ይጸልይ ነበር። መዝሙረ ዳዊት ምዕራፍ 139 ቁጥር 23 እና 24። ከኃጢአት ለመራቅ ያለን ፍላጎት እውነተኛ ንስሐ መግባታችንን ያመለክታል። በንጉሥ ሳኦልና በዳዊት መካከል ከነበረው ትልቅ ልዩነት መካከል አንደኛው ይሄ ነበር። ዳዊትና ሳኦል ሁለቱም በእግዚአብሔር ፊት ኃጢአት ሰሩ። ሁለቱም ኃጢአታቸውን ተናዘዙ። ልዩነታቸው ግን ሳኦል የተናዘዘው ከነበረው ከንጉሥነት ስልጣን እንዳይወርድ ነው። የዳዊት ንስሐ ግን የሰራው ኃጢአት እግዚአብሔርን የሚያሳዝነው መሆኑን በማወቁ ከልቡ በመጸጸትና እውነተኛ ንስሐ በመግባቱ ነው። ግብዝነት መንፈሳዊ ሕይወታችንን ስለሚገድል ክርስቲያኖች ከውስጣችን የሌለው በውጫዊ ሕይወታችን እንዳንኖር ወይም ግብዞች እንዳንሆን በየጊዜው ራሳችንን በጥንቃቄ መመርመር ይገባናል። ልባችን በሐዘንና በጸጸት ተሞልቶ በጌታ ፊት የምናሰማው ጩኸት በደላችን ምንም ያህል አስከፊ ቢሆንም ጌታ ሙሉ ይቅርታውን ይሰጠናል። አንድ እውነተኛ የሆነ ታሪክ ላሰማችሁ። ጌታን በሙሉ ልቡ የሚወድና የሚያገለግል አንድ የቤተ ክርስቲያን መጋቢ ነበር። ለሚያገለግላቸው ምእመናን በሚያሳየው ፍቅር በጣም የተደነቀና የተወደደ አገልጋይ ነበር። ቃሉን በኃይልና በስልጣን በመስበክ ብዙ ነፍሳት ወደ እግዚአብሔር መንግሥት ይገቡ፣ ክርስቲያኖችም በእምነታቸው ያድጉ ነበር። ይህ መጋቢ በሚያገለግልበት ቤተ እምነት ውስጥ በመሪዎቹ የታወቀና የተወደደ ሰው ነበር። ያገባና ልጆች ያሉት ቢሆንም አንድ ቀን ይኸው መጋቢ የቤተ ክርስቲያኑ አባል ከሆነችው ከአንዲት ሴት ጋር በዝሙት ወደቀ። እርሱም ሆነ ሴትየዋ ትልቅ በደል መፈጸማቸውን ስላወቁ በሁለቱ መካከል የነበራቸውን ግንኙነት ወዲያው አቆሙት። ሁለቱም የሰሩትን ኃጢአት ደብቀውና ሸፍነው ለማለፍ ሞከሩ። ይሁን እንጂ ከኃጢአት ክስ፣ ከበደለኛነት ስሜት በቀላሉ መላቀቅ አልቻሉም። ከፍርሃት የተነሳ መጋቢው የፈጸመውን ኃጢአት ለሚስቱም ሆነ ለሌሎች ለመንገር ፈቃደኛ አልነበረም። ይሁን እንጂ በፈጸመው ኃጢአት ምክንያት መንፈሱ በጣም ተጨነቀበት። በዚህ ሁኔታ ላይ ያለ አንድ ቀን ብቻውን ወደ አንድ ትልቅ ተራራ ላይ ወጥቶ ተቀመጠ። እርሱ ከተቀመጠበት ተራራ ጫፍ እስከ ዝቅተኛው መሬት ድረስ 100 ጫማ ያህል ርቀት አለው። ከዚያ ተራራ ጫፍ ላይ ተወርውሮ በመውደቅ ራሱን ለመግደል ከፍተኛ ግፊት በውስጡ ይሰማው ነበር። እዚያ ተራራ ጫፍ ላይ ሆኖ በገዛ እጁ ራሱን በመግደል ፈንታ ድንገት የመሬት መንቀጥቀጥ ደርሶ ተራራው እርሱን እንደያዘ እንዲደረመስ ተመኘ። ይህን የተመኘበት ምክንያት መጋቢው ራሱን ገደለ እንዳይባል ብቻ ነበር። ተራራው ቢደረመስና ቢሞት በማግስቱ በከተማው የሚወጣው ጋዜጣ ተራራው በመደርመሱ ምክንያት የአንድ አጥቢያ ቤተ ክርስቲያን መጋቢ ሕይወቱ በሚያሳዝን ሁኔታ ጠፋ የሚል ዜና ይዞ ይወጣል ብሎ በመገመት ነበር። በመሰረቱ በሕይወቱ እንዲደርስ የተመኘው አደጋ ቢደርስና ያ መጋቢ ቢሞት የሞተው በዚያን ቀን በደረሰው አደጋ ምክንያት ሳይሆን ከወር በፊት በፈጸመው ኃጢአት ምክንያት መሆኑን የሚያውቅ ሰው አይኖርም ብሎ በማሰብ እንደነበረ ግልጽ ነው። እዚያ ተራራ ጫፍ ላይ ሆኖ ከመሞት በስተቀር የተለየ ሌላ አማራጭ ነገር ያለ መስሎ አልታየውም። በዚህ አይነት ኃጢአቱን ሸፍኖ ለረጅም ዘመን በጭንቀት ውስጥ ከመኖር ለአንዴና ለአጭር ጊዜ ተሰቃይቶ መሞት ይሻላል ብሎ አስቦ ነበር። ይሁን እንጂ ከክርስቶስ ጋር ተቀያይሞ ወይም ኃጢአቱን ሳይናዘዝ ከጌታ ጋር እንደገና ሳይታረቅ ቢሞት ከሲኦል ማምለጥ እንደማይችል አወቀ።
አገልግሎቱ ያለው ስምና ዝና ከእርሱ ጋር እንደሚጠፋ አመነ። በወቅቱ የሚሰማው ከፍተኛ ሕመምና ጭንቀት ቤተሰቤን ከእንግዲህ ወዲያ ላላይ ነው የሚለው ሐሳብ አልነበረም። በዚህ አይነት ሕይወቴ ቢያልፍ ስለሰራሁት አሳዛኝ ኃጢአት ማንም ሰው አያውቅም ብሎ በማሰብ ነበር። ታዲያ ይህ መጋቢ ራሱን እንዳይገድል ያደረገው ምንድን ነው? በዚህ ጭንቀትና ፍርሃት ውስጥ እንዳለ ሞቱን አምላክ ሆይ እባክህን እኔን ኃጢአተኛውን ማረኝ ሲል ጸለየ። ልክ ይህንን ጸሎት እንደጸለየ ራእይ የሚያይ መስሎ ተሰማው። ሁኔታውንም ሲገልጽ ያ የቆምኩበት ረጅም ተራራ ደልዳላና ለጥ ያለ ሜዳ ሆኖ ታየኝ። ለኃጢአቴ ይቅርታን ለመስጠት አዳኜ የሆነው ጌታ ኢየሱስ በሚስማር የተቸነከሩ እጆቹን ዘርግቶ ከፊት ለፊቴ ቆመ መስሎ ታየኝ። እኔም እያለቀስኩ ጌታ ሆይ ኃጢአቴስ ስለው ራሱን እያነቃነቀ አዎን ኃጢአትህንም አውቃለሁ፣ እኔንም በመስቀል ላይ የሞትን ጽዋ እንድጠጣ ያደረገኝ ያ አንተ የፈጸምከው ኃጢአት ነው። አሁንም የኔ ሞት ያንተን ሞት የሚተካ ይሁንልህ አለኝ። በዚያኑ ወቅት ያ ራሱን ለመግደል የተመኘው መጋቢ እውነተኛ የሆነውን የሕይወት መታደስን አገኘ። ከክርስቶስ ጋር የነበረው የፈረሰ ግንኙነቱ ታደሰ። ከጌታ ጋር ያለውን ግንኙነትና አንድነት ከተስተካከለ ምንም አይነት ነገር ለመቀበል የሚያስፈራው ነገር እንደሌለ ተገነዘበ። በመንፈስ ቅዱስ ተሞልቶ ድል አግኝቶ ከዚያ ተራራ ጫፍ ላይ ወረደ። ይሁን እንጂ በሰራው ኃጢአት ምክንያት ምንም አይነት የስሜት መጎዳት አልደረሰበትም ወይም ዋጋ አልከፈለም ማለት አይደለም። የሰራውን ኃጢአት ለእግዚአብሔር ብቻ ነግሮ ከሌሎች ራሱን በመሰወር ፈንታ ለሚስቱና ለሚመለከታቸው ሁሉ ኃጢአቱን ተናዘዘ። ይሁን እንጂ ሚስቱም ሆነች ሌሎች የሰሙት ሁሉ በፍቅርና በርኅራኄ የተቀበሉት። ያ ሰው ትዳሩም አልፈረሰም፣ ልጆቹም አልተበተኑም። ቤተክርስቲያኒቱ በተወሰነችበት ቅጣት መሰረት ለተወሰነ ጊዜ ከአገልግሎቱ ከተገለለ በኋላ የመጋቢነት አገልግሎቱን በራሱ ፈቃድ መቀጠሉን ስላልመረጠ በሌላ አይነት የአገልግሎት ዘርፍ ውስጥ ተሰልፎ በሙሉ ጊዜ ጌታውን ደስ እያለው ማገልገሉን ቀጠለ። ወገኖቼ፣ አንዳንድ ክርስቲያኖች ኃጢአታቸውን ለመናዘዝ ፈቃደኞች ባለመሆናቸው ምክንያት ችክ ያለ ወይም ፍጹም የደረቀና ደስታ የሸሸው ሕይወት ይኖራሉ። በድያለሁ፣ ኃጢአት ሰርቻለሁ በማለት የድል ሕይወት መኖር የሚችሉ መሆናቸውን እያወቁ ኃጢአትን በውስጣቸው ደብቀው መኖር ለምን ይመርጣሉ? እጃቸውን ዘርግተው ሲያመልኩ ለሚያያቸው ሰው ልባቸውን ለእግዚአብሔር የሚያፈሱ ከአምላካቸው ጋር የጠበቀ ግንኙነት ያላቸው ይመስላሉ። ውስጣቸው ከውጭው እንደሚታየው አይደለም። በመራራነት በጥላቻና በቂም ልባቸው የተሞላ ነው። ዛሬ ቤተክርስቲያን ያጣችው ከውጭ ብቻ ሳይሆን ከውስጥ የተለወጡ ክርስቲያን የሚመስሉ የክርስቶስን ውበት የሚያንጸባርቁና የክርስቶስ ልብ ደስ የተሰኘባቸው ምእመናን ነው። ወገኖቼ፣ እኔና እናንተ ኃጢአታችንን መናዘዝ የማንፈልግበት ምክንያት ምን ይሆን? ኃጢአትን በመናዘዝ ስለማናምን ይሆን? ወይስ አንድ ጊዜ ድኛለሁ የሚል አቋም ስለምንይዝ ይሆን? ማሰብ እስከቻልን ምኞትና ፍላጎት በውስጣችን እስካለን ድረስ ኃጢአት የመስራት ዝንባሌ እኔና እናንተ እንዳለን የታወቀ ነው። ይሁን እንጂ በክርስቶስ ደም ተቤዥተን የዳንና የተቀደስን አማኞች ስለሆንን ኃጢአት መስራት አንፈልግም። መንፈስ ቅዱስም ከኃጢአት ሊጠብቀን በሕይወታችን ይሰራል። ይሁን እንጂ የተቀደሱ ክርስቲያኖች ሁልጊዜ ራሳቸውን ለመንፈስ ቅዱስ ካላስገዙ፣ ምሪቱን አውቀው ካልተቀበሉ ወይም ምሪቱን ካልተከተሉ በኃጢአት እንደሚወድቁ የታወቀ ነው።
የኢትዮጵያውያን የወንጌል አገልግሎት ከ1975 ዓመተ ምህረት አንስቶ በመላው ዓለም ለሚኖሩ ኢትዮጵያውያን መንፈሳዊ አገልግሎትን በሬዲዮ፣ በካሴት ወይም በሲዲ፣ በድህረ ገጽ ወይም ዌብሳይት፣ በህይወት መስታወት ወይም የመጽሐፍ ቅዱስ ጥናት፣ በመንፈሳዊ መጽሐፍት በተለያዩ ሀገሮች በመዘዋወር ለኢትዮጵያውያን ስደተኞችና ነዋሪዎች ወንጌልን በመስበክ አዳዲስ ቤተክርስቲያናትን በመትከል እንዲሁም ለተለያዩ የቤተክርስቲያን መጋቢዎችና መሪዎች ስልጠናን በመስጠት አገልግሎቱን በስፋት እየሰጠ ይገኛል።